እስኪ አስቡት፣ ለዘመናት የለፋችሁበትን ጥሪት፣ የከበራችሁበትን ንብረት ገደል አፋፍ ላይ ቆማችሁ ወደ ጥልቁ ስትወረውሩት ምን ይሰማችኋል? በመርከብ ውቅያኖስ መሃል ገብታችሁ አለኝ የምትሉትን ሁሉ ወደ ማዕበሉ ስትጥሉትስ? ስኬታችሁ ሁሉ በውሃው ሲርስና ሲበጣጠስ ማየት ስሜቱ እንዴት ያለ ነው? በታሪክ እጅግ ኃያላን የሚባሉት 3 ነገሥታት በትክክል ያደረጉት ይህንን ነበር። የገነቡትን መንግሥት ትተው ወደ ሞት ወጥመድ የሚወስደውን ጉዞ ለአንዲት ኮከብ ሲሉ ጀመሩ። ለመሆኑ አብደው ነበር ወይንስ ከግዛታቸው ሁሉ የሚበልጥ ድብቅ ሚስጥር አግኝተው ነበር? የሰው ልጅ ልዩ ፍጥረት ነው። የሌለውን ለማግኘት ሌት ተቀን ይባዝናል። ነገር ግን የምንፈልገውን ሁሉ በእጃችን ካስገባን ቀጥሎ ወዴት እንዘረጋለን? ምን ለማግኘት እንሰራለን? እነዚህን ነገሥታት ማጂዎች ያደረጋቸው ይኸው ከፍታን ፍለጋ የመጓዝ ሚስጥር ነው። በጥንቱ ዓለም ሰማይ የጋዝ እና የእሳት ጥርቅም ብቻ አልነበረም። እንዲሁም ኮከቦች ሮማንስ ጊዜ ማሳለፊያ ብቻ አልነበሩም። ከዋክብት ዝም አይሉም ነበር። በዋናነት በ4 መንገድ ለጥንታውያን ሰዎች ይናገሩ ነበር። የመጀመሪያው፣ ጥንታዊ ሰዎች ከዋክብትን ለቀን መቁጠሪያነት ይጠቀሙበት ነበር። በጊዜው ከዋክብት ማለት በሰማይ ላይ የተሳለ እጅግ ግዙፍ ካሌንደር ማለት ነው። የኢትዮጵያ ጥንታውያን ሊቃውንትን ብናይ የከዋክብትን የፀሐይንና የጨረቃን ዑደት በመቁጠር የ364 ቀናትን ማለትም መሬት በፀሐይ ዛቢያ የምትዞረውን ዙረት ዓመት በማለት ቀመርን አውጥተውለታል። እነዚህ ሰዎች የሰማይ ሰዓት ቆጣሪዎች ናቸው። ሌላው እንግዲህ ጥንታውያን ሰዎች ከዋክብትን እንደ ካርታ ይጠቀሙበት ነበር። ዛሬ ስልካችን ላይ ጂፒኤስ ከፍተን ወደምንፈልግበት ቦታ መሄድ እንችላለን። ነገር ግን ከ3000 ዓመት በፊት በበረሃ መሃል ብትጠፋ ብቸኛው የህልውና መስመርህ ሰማይ ላይ ያለው ብርሃን ነው። የኮከቦችን አቀማመጥ መረዳት ካቃተህ ደርቀ ልትሞት ትችላለህ። 3ኛው፣ ከዋክብት ለጥንታውያን ሰዎች ከመለኮት መልእክት መቀበያ የአማልክት መጽሐፍ ነበር። ኮከቦች እንደ አማልክት ወይም እንደ ዕጣ ፋንታ መግለጫ ይታዩ ነበር። ነገሥታት ስልጣናቸውን ለማጠናከር ኮከብ ቆጣሪ ጋር ይሄዱ ነበር። የመጨረሻው፣ ድሮ ላይ ኮከቦች የሰማይ ኢንተርኔት ነበሩ። ጥንታውያን ሰዎች ኮከቦችን እንደ ፌስቡክ ወይም እንደ ዜና ያዩዋቸው ነበር። ለምሳሌ ግብፃውያን ሲሪየስ የተባለችዋ ኮከብ ስትወጣ አባይ ሊሞላ ነው ተዘጋጁ የሚል መልእክት እንደመጣላቸው ይቆጥሩ ነበር። በጥንታዊቷ ኢትዮጵያና በአካባቢዋ ባሉት ነገሥታት በኮከቦች አማካኝነት ሊመጣ ያለውን የመከርም ሆነ የረሃብ ዘመን አስቀድመው ይረዳሉ። ጦርነት ሲያደርጉም ቢሆን እንደሚያሸንፉ እና እንደሚሸነፉ አስቀድመው ይረዳሉ። እንግዲህ በድሮ ጊዜ ኮከብን መረዳት ማለት ቀላል ነገር አልነበረም። ልክ እንደ አሁን ላይ የኒውክሌር ፊዚክስን ቀመር እንደ ማወቅ ወይም እንደ መረዳት ከባድ ነበር። እንደውም የሄኖክ መጽሐፍ ላይ እግዚአብሔር እንዲህ ያሉ ምስጢሮችን ከሰማይ ወደ ሰው ልጆች እንዳይደርስ የተከላከለ ቢሆንም ከሰማይ የወደቁት መላእክቶች ግን ያለ ጊዜው ይህን ምስጢር ለሰዎች አስተምረዋል ይለናል። ስለዚህ እንደ ሄኖክ መጽሐፍ አባባል ከሆነ ዛሬ የምንጠቀመው የሥነ ከዋክብት ዕውቀት ወይም ደግሞ አስትሮኖሚ ከሰማይ በስህተት የወረደ የተሰረቀ ኮድ ነው። ገና በመጣ ቁጥር አዘውትረን የምንመለከተው አንድ ስዕል አለ፣ የክርስቶስ ስዕል። በዚህ ስዕል ላይ ክርስቶስ በጨርቅ ተጠቅልሎ ተቀምጧል። 3 ዘውድ የጫኑ ሰዎችም ለሕፃኑ ስጦታ ሲሰጡትና ሲሰግዱለት ይታያል። እነዚህ ነገሥታቶች ግን እነማን ናቸው? ከ4ቱ ወንጌላት መሃል አንዱን የጻፈልን ማቴዎስ ሰብአ ሰገል ይላቸዋል። ትርጉሙም የእውቀት ሰው ወይም አዋቂ ሰው ማለት ነው። ማቴዎስ ስለ ሰብአ ሰገል የጻፈልን ታሪክ እንዲህ ያለ ነው። ታሪኩ የሚጀምረው በንጉሥ ሄሮድስ ዘመን ነው። ከሩቅ ምስራቅ የመጡ እንግዳ ሰዎች ኢየሩሳሌም ከተማ ገቡ። ጥያቄያቸው ግን አንድና ግልጽ ነበር። የተወለደው የአይሁድ ንጉሥ ወዴት ነው? ኮከቡን በምስራቅ አይተን ልንሰግድለት መጥተናልና የሚል ነበር። ይህ ዜና ለንጉሥ ሄሮድስ የደስታ ዜና አልነበረም። ይልቁንም መንበሩን የሚያናውጥ ድንጋጤ ሆነበት። ወዲያውኑ
የሃይማኖት አባቶችንና የእውቀት ሰዎችን ሰብስቦ ክርስቶስ ወዴት ነው የሚወለደው ሲል ጠየቀ። ምላሹም በይሁዳ ምድር ቤተልሔም የሚል ነበር። ሄሮድስ ተንኮልን በልቡ አዝሎ ሰብአ ሰገልን በሚስጥር አስጠራቸው። ኮከቡ የታየበትን ዘመን በጥንቃቄ ካጣራ በኋላ ሂዱ፣ ስለ ሕፃኑ በጥንቃቄ መርምሩ፣ ባገኛችሁትም ጊዜ እኔም መጥቼ እንድሰግድለት ንገሩኝ ሲል በውሸት ተማጸናቸው። ጠቢባኑ ጉዞአቸውን ቀጠሉ። በምስራቅ ያዩት ያ አስደናቂ ኮከብ ሕፃኑ ባለበት ስፍራ ላይ ቆሞ እስከሚጠቁማቸው ድረስ ይመራቸው ነበር። ሕፃኑን ሲያገኙትም በታላቅ ደስታ ተንበርክከው ሰገዱለት። ወርቅ፣ ዕጣንና ከርቤን በስጦታ አቀረቡለት። ሆነው ወደ ሄሮድስ አልተመለሱም። በሕልም ማስጠንቀቂያ ስለደረሳቸው በሌላ መንገድ ወደ አገራቸው ኮበለሉ። ሄሮድስ ግን እንደተሳለቁበት ሲያውቅ ቁጣው ነደደ። ያን ክፉ ትእዛዝ አስተላለፈ። በቤተልሔምና በዙሪያዋ ያሉ ዕድሜያቸው 2 ዓመትና ከዚያ በታች የሆኑ ሕፃናት ሁሉ እንዲገደሉ። ነገር ግን ሰማያዊው ጥበቃ ከሕፃኑ ጋር ነበር። ዮሴፉ ሕፃኑንና ማርያምን ይዞ ወደ ግብፅ በመሸሹ ያ ጨካኝ ንጉሥ የፈለገውን ሊያሳካ አልቻለም። ታሪኩ እዚህ ላይ አያበቃም። እንዲያውም እውነተኛው ጥያቄ የሚጀምረው እዚህ ጋር ነው። ወንጌላዊው ማቴዎስ ስለ ሰብአ ሰገል የጻፈው ዘገባ አጭር በመሆኑ ለዘመናት ምሁራንንና የታሪክ ተመራማሪዎችን ሲያከራክር ኖሯል። ዛሬ ብዙዎቻችን የምናውቀው ታሪክና መጽሐፍ ቅዱስ ላይ ያለው ዘገባ በብዙ ይለያያሉ። እስቲ ቀጣይ ባሉት በ5 ነጥቦች ሚስጥራቱን አንድ በአንድ እንፈትሻቸው። የመጀመሪያው ሰብአ ሰገል ስንት ናቸው? ከየትስ መጡ የሚለው ነው። ብዙዎቻችን በስዕል ላይ እንደምናየው ሰብአ ሰገል 3 ናቸው ብለን እናምናለን። ለምን? ምክንያቱም ያቀረቡት ስጦታ 3 ስለሆነ ብቻ። ነገር ግን መጽሐፍ ቅዱስ ቁጥራቸውን በግልጽ አይናገርም። የመካከለኛው ዘመን ስነ ጥበብ ሜዲቭል አርት 3 ዘውድ የጫኑ ነገስታት አድርጎ ቢስላቸውም የታሪክ ሰዎች ግን ይህን ይጠራጠራሉ። የኢትዮጵያ ትውፊት ደግሞ የሚነግረን ሌላ ታሪክ ነው። ሰብአ ሰገል 12 እንደነበሩ፣ 8ቱ መንገድ ላይ እንደቀሩና አንዱ እንደሞተ፣ ቀሪዎቹ 3ቱ እያንዳንዳቸው 10 ሺህ ጦር አሰልፈው እንደመጡ ይነግረናል። አስቡት፣ ይህ ማለት ታሪኩ ከምናስበው በላይ እጅግ ግዙፍ ነበር ማለት ነው። ሁለተኛው ነጥብ ስሞቻቸውና የኢትዮጵያ ድርሻ። እነዚህ ሰዎች እነማን ናቸው? በ8ኛው ክፍለ ዘመን የተጻፈው ላቲና ባርባር የተሰኘው የታሪክ ሰነድ ስሞቻቸውን ጭምር ይጠቅሳል። እንዲያውም በዓለም ታዋቂው የብሪታንያ ኢንሳይክሎፒዲያ አንደኛው ባልዛር የተባለው ንጉሥ የኢትዮጵያ ንጉሥ እንደሆነ ይገልጻል። ይህ የሚያሳየው ኢትዮጵያ በዚህ ታላቅ ታሪክ ውስጥ ያላትን ጥንታዊ ስፍራ ነው። ሶስተኛው ነጥብ ምስራቅ ሲባል ወዴት ያለ ስፍራ ነው? ሰብአ ሰገል የመጡት ምስራቅ ተብሎ የሚጠራው ስፍራ ምናልባትም ጥንታዊቷ ፋርስ ወይም ደግሞ አረቢያ ወይም ደግሞ ሜስጴጦሚያ ሊሆን ይችላል። እነዚህ ቦታዎች በስነ ከዋክብት ጥናት የታወቁ ነበሩ። በተለይ ነቢዩ ዳንኤል የጠቢባን አለቃ ሆኖ የተሾመባት ባቢሎን ለእነዚህ ጠቢባን መነሻ ሳይሆን አልቀረም ተብሎ ይታመናል። አራተኛው ነጥብ የተሳሳተው ምስል በረት ወይስ ቤት? ሌላው ታላቁ ስህተት ሰብአ ሰገል ልክ ክርስቶስ እንደተወለደ በበረቱ ውስጥ እንዳገኙት ተደርጎ መሳሉ ነው። ነገር ግን መጽሐፍ ቅዱስ እንደሚለው ጠቢባኑ ሲደርሱ ቤተሰቡ ከበረት ወጥተው ቤት ውስጥ ነበሩ። እንዲያውም ሄሮድስ የ2 ዓመት ሕፃናትን ለማስገደል መወሰኑን ስናይ ሰብአ ሰገል የደረሱት ሕፃኑ በተወለደ በ2ኛ ዓመቱ አካባቢ ሊሆን እንደሚችል ይጠቁመናል። አምስተኛና የመጨረሻው ነጥብ የኮከቡ ምስጢር ሳይንሳዊ ነው ወይስ ተአምር ነው? በመጨረሻም ስለ ኮከቧ እንነጋገር። ዘመናዊ የሥነ ከዋክብት ተመራማሪዎች ኮከቧን በሳይንሳዊ መንገድ ለማብራራት ሞክረዋል። ነገር ግን አንድ ኮከብ በተፈጥሮ ሕግ ተጉዞ መጥቶ በአንድ ቤት ላይ ሊቆም አይችልም። ስለዚህ ሳይንቲስቶችም ቢሆኑ ይህ ተፈጥሯዊ ክስተት ከመሆን ይልቅ መለኮታዊ ተአምር እንደሆነ ለማመን ተገደዋል።
ዓለም በሙሉ ትኩረቱን ወደ ምድር አድርጎ ቁሳቁስና ስልጣን ላይ ሲያተኩር፣ እነዚህ ሰዎች ግን የአጽናፈ ሰማይን ዲጂታል ኮድ እያነበቡ ነበር። የኔም የዛሬው መልእክት ይህ ነው። ማጂዎች እንዴት ከሌላው ዓለም የተለዩ ሆኑ? እነዚህ ሰዎች የተከበሩ ጠቢባንና ሽማግሌዎች ነበሩ። ዕውቀትና ምቾት አልጎደላቸውም። ነገር ግን ባላቸው ዕውቀት ብቻ አልረጉ። አብዛኛው ምሁር በቤተ መጻሕፍት ውስጥ ተወስኖ መኖርን ሲመርጥ፣ እነርሱ ግን ተጓዦች ወይም ደግሞ ትራቭለርስ ባይሆኑም ጥበብን ፍለጋ ሺህ ማይሎችን ለመጓዝ አልፈሩም። እውነተኛ ጥበብ ደግሞ ከመቀመጥ ሳይሆን ከመፈለግ ትገኛለች። ይህ ጉዞአቸው ግን ቀላል አልነበረም። አዲሱን ንጉሥ የመፈለግ ጉጉታቸው በታሪክ እጅግ ጨካኝ ከሚባለው ንጉሥ ሄሮድስ ጋር አፋጠጣቸው። በጊዜው የነበረው የሮማው ንጉሥ አውግስጦስ ቄሳር ስለ ሄሮድስ ጭካኔ ሲናገር እንዲህ ብሏል። የሄሮድስ ልጅ ከመሆን ይልቅ አሳማው መሆን ይሻላል። ምክንያቱም ሄሮድስ አይሁዳዊ ስለነበር አሳማ አይበላም ነበር። ነገር ግን ስልጣኑን ለማስጠበቅ ሲል የገዛ ልጆቹን እንኳን ያረደ ሰው ነው። በጋንግሪን በሽታ ታሞ ሊሞት ጥቂት ቀናቶች ሲቀሩት እንኳን ልጁን ከማስገደል አልተመለሰም። ማቴዎስ በወንጌሉ እንደነገረን በቤተልሔም 2 ዓመት ያልሞላቸው ሕፃናት መጨፍጨፋቸው የዚህን ሰው ጨካኝነት ማሳያ ነው። እንደ ከተማዋ የሕዝብ ብዛት ግምት ከ20 እስከ 40 የሚደርሱ ሕፃናት ሊሆኑ ይችላሉ ተብሎ ይገመታል። ሰብአ ሰገል ወደዚህ ሰው ቤተ መንግሥት መግባታቸው በራሱ የሞት ተልእኮ ነበር። ሌላው ብዙ ጊዜ የማይነገረው እውነት ብዙዎች እንደሚስማሙበት ሰብአ ሰገል የመጡት ከፐርዥያ ግዛት መሆኑ ነው። በዚያ ዘመን ሮምን በእውነት የሚያስፈራ ብቸኛው ኃይል ፐርዥያ ነበር። ሰብአ ሰገል ደግሞ የጥበብ ሰዎች ስለነበሩ ንጉሥን የሚሾሙትና የሚሽሩት እነርሱ ናቸው ተብሎ ይታሰባል። እነዚህ ሰዎች የግል ፈረሶቻቸውንና ሰራዊታቸውን አጅበው ኢየሩሳሌም ሲገቡ ለሄሮድስ ደስ የሚል ጉብኝት አልነበረም። ይልቁንም ዲፕሎማሲያዊ ቅዠት ነበር። በሮም ግዛት ውስጥ ሌላ ንጉሥ ሊሰይሙ መምጣታቸው ጦርነት እንደማወጅ ይቆጠር ነበር። እዚህ ጋ ነው ትልቁ ምስጢር ያለው። ጥበብ አደገኛ ናት። ያለውን ሥርዓትና ሥልጣን ትፈታተናለች። ሰብአ ሰገል ለጥንታዊው ዓለም የመረጃ ሳይንቲስቶች ነበሩ። ከዋክብትን የሚያዩት ለቀልድ ወይም ደግሞ ለመዝናናት አልነበረም። ከዋክብት ለእነርሱ መመሪያዎችና መረጃዎች ነበሩ። የሚገርመው ግን የመጽሐፉ ባለቤቶች የተባሉት የአይሁድ ሊቃውን ስለ ንጉሡ መወለድ ትንቢት እያወቁት ሳይፈልጉት ቀሩ። ከሩቅ የመጡት ባዕዳን ግን ኮከቡን አንብበው አገኙት። ሰብአ ሰገል ስጦታ ብቻ ሳይሆን ሕይወታቸውን ጭምር አደጋ ላይ ጥለው ነው ለመስገድ የመጡት። ዛሬም ጥበብ ዋጋ ታስከፍላለች። የእነርሱ ታሪክ የሚነግረን እውነትን ለማግኘት ምቾትን መልቀቅና አንዳንዴም ከኃያላን ጋር መጋፈጥ እንደሚጠይቅ ነው። እናንተስ የሰብአ ሰገል ጉዞና የሄሮድስ ጭካኔ ምን ያስተምራችኋል? ከሁለቱ ወገን የትኛው ናችሁ? እውነቱን አውቆ እንደሚፈልገው ሰብአ ሰገል ወይስ እውነቱ እጁ ላይ ያለ እንደማያውቀው ሄሮድስ? ኮሜንት ላይ ሐሳባችሁን አስፍሩ። ቪዲዮውን ስለተከታተላችሁ አመሰግናለሁ። ሰላም ቆዩ።